ሄሎ ተማሪዎች እንዴት ናችሁ? ሶፊ ቱቶሪያል ነኝ። ዛሬ ስለ ዲሲሽን ሜኪንግ ዩኒትስ ኤንድ ሰርኩላር ፍሎ ሞዴል እናያለን። There are three decision making units in a closed economy. These decision making units are household, firm, and government. These decision making units, they make their own decision. And the first decision making unit is household. Household can be one person or more than one person who live under one roof and make ጆይንት ፋይናንሻል ዲሲሽን ሀውስሆልድ የምንለው አንድ ሰው ሊሆን ይችላል ኦር ደግሞ ከአንድ ሰው በላይ ሊሆን ይችላል። አንድ ዲሲሽን አንድ ፋይናንሻል ዲሲሽን ሜክ የሚያደርግ ቦዲ ነው ማለት ነው። ሁለት አይነት ዲሲሽኖችን ሜክ ያደርጋል ሀውስሆልድ። የመጀመሪያው ሴሊንግ ኦፍ ዜር ሪሶርስ ነው። ሪሶርሶቻቸውን ሴል ያደርጋሉ። ሪሶርሶቻቸው ማለት እንደ ላንድ፣ ሌበር፣ ካፒታል የመሳሰሉትን ሪሶርሶች ሴል ያደርጋሉ ማለት ነው። ለማን ነው ሴል የሚያደርጉት? ለፈርም ሊሆን ይችላል ኦር ለገቨርንመንት ሊሆን ይችላል። and the other decision they make is buying of good and service. good and service ባይ ያደርጋሉ። ከማን ነው ባይ የሚያደርጉት? ከፈርም ነው። ፈርም good and serviceዎችን ፕሮዲውስ አድርጎ ይሸጣል ማለት ነው። so household two important decision make ያደርጋሉ selling of their resource and buying of good and service. so the second economic unit is firm. Firm is a production unit that uses economic resource to produce goods and service. ኢኮኖሚክ ዩኒት ሆኖ ጉድ ኤንድ ሰርቪስን ፕሮዲውስ የሚያደርግ ነው። ፕሮዲውስ ለማድረግ ደግሞ ኢንፑት ያስፈልጋል አይደል? ኢንፑቶቹ ምንድን ናቸው? ኢኮኖሚክ ሪሶርሶች ናቸው። ኢኮኖሚክ ሪሶርሶች የምንላቸው ከሃውስሆልድ የገዛቸው እንደ ላንድ፣ ሌበር ኤንድ ካፒታል የመሳሰሉትን ኢኮኖሚክ ሪሶርስ ተጠቅሞ ጉድ ኤንድ ሰርቪስን ኦር ደግሞ ፋይናል ፕሮዳክቶችን ፕሮዲውስ የሚያደርግ ኢኮኖሚክ ዩኒት ፈርም እንለዋለን። ፈርምም ሁለት አይነት ዲሲሽኖችን ሜክ ያደርጋል። the first decision is buying of economic resource ነው። ኢኮኖሚክ ሪሶርስን ከሃውስሆልድ ይገዛል ማለት ነው። and the second one selling of their product ነው። ፕሮዳክታቸውን ደግሞ ለሃውስሆልድም ሆነ ለገቨርንመንት ይሸጣሉ ማለት ነው። ፕሮዳክት ማለት ጉድ ኤንድ ሰርቪስ ነው። ሶ ፈርሞች ሁለት አይነት ዲሲሽን ሜክ ያደርጋሉ buying of economic resource and selling of their product። ሃውስሆልድ ግን የነዚህን ተቃራኒ ነበር። ሴሊንግ ኦፍ ኢኮኖሚክ ሪሶርስ እና ባይንግ ኦፍ ዜር ፕሮዳክት ነበር የሚያደርጉት ማለት ነው። እዚህ ጋር ተቃራኒ ነው። the third economic unit is government. Government is an organization that has legal and political power to control or influence household, firm and markets. እንግዲህ ገቨርንመንት የምንለው ምንድን ነው? ዲሲሽን ሜኪንግ ዩኒት ነው። ፖለቲካል ኦር ሌጋል ፓወር ያለው ማርኬትን፣ ሃውስሆልድን ኤንድ ፈርምን ኮንትሮል የማድረግ ኤቢሊቲ ያለው ኢኮኖሚክ ዩኒት ነው። ገቨርንመንት ኦልሶ ፕሮቫይድ ሰም ታይፕስ ኦፍ ጉድስ ኤንድ ሰርቪስ ፐብሊክ ጉድስ ኤንድ ሰርቪስ የሚባሉትን ነገሮች ፕሮቫይድ ያደርጋል ቱ ዘ ሶሳይቲ። እነዚህም ጉድ ኤንድ ሰርቪስ ፕሮቫይድ ለማድረግ ምን ያስፈልገዋል? ኢኮኖሚክ ሪሶርስ ያስፈልገዋል። ኢኮኖሚክ ሪሶርሶችን ከሃውስሆልድ ይገዛል። አንዳንድ ደግሞ ጉድ ኤንድ ሰርቪስ ካስፈለጉት እነዚህን ደግሞ ከፈርሞች ይገዛል ማለት ነው። ገቨርንመንት ከፈርምም ከሃውስሆልድም ይገዛል ማለት ነው። ሶ the three economic ኤጀንቶች እነዚህ ፈርም፣ ገቨርንመንት ኤንድ ሃውስሆልድ የምንላቸው ኢኮኖሚክ ኤጀንት ኦር ኢኮኖሚክ ዩኒቶች ሁለት ማርኬት ላይ ኢንተራክት ያደርጋሉ ማለት ነው። የመጀመሪያው ማርኬት ፕሮዳክት ማርኬት ነው። የሁለተኛው ማርኬት ደግሞ ፋክተር ማርኬት ኦር ኢንፑት ማርኬት ነው። ፕሮዳክት ማርኬት የምንለው ፕሮዳክቶች የሚሸጡበት። ፕሮዳክት ማለት ምንድን ነው? ጉድ ኦር ሰርቪስ ማለት ነው። ሶ ፕሮዳክቶች ፕሮዲውስ ተደርገው የሚሸጡበት ማርኬት ፕሮዳክት ማርኬት ይባላል። እነዚህን ፕሮዳክቶች ፕሮዲውስ የሚያደርገው ፈርም ነው። ስለዚህ ፈርም ፕሮዳክት ማርኬት ላይ ሴለር ነው ማለት ነው። ፕሮዳክት ማርኬት ኢዝ ኤ ማርኬት ዌር ጉድ ኤንድ ሰርቪስ አር ትራንዛክትድ ኦር ኤክስቼንጅድ አይደል? አሁን እንዳልኩት ነው። ዛት ኢዝ ኤ ማርኬት ዌር ሃውስሆልድ ኤንድ ገቨርንመንት ባይ ጉድ ኤንድ ሰርቪስ ፍሮም ቢዝነስ ፈርም። ቢዝነስ ፈርሞች እዚህ ጋር ሴለሮች ናቸው። ሃውስሆልድ ኤንድ ገቨርንመንት ባየር ኦፍ ጉድ ኤንድ ሰርቪስ ነው ማለት ነው። ሁለተኛው ማርኬት ፋክተር ማርኬት ነው ኦር ኢንፑት ማርኬት ይባላል። ፋክተር ኦፍ ፕሮዳክሽን ወይም ደግሞ እነዚህ ኢኮኖሚክ ሪሶርስ ኦር ስኬርስ ሪሶርስ ያልናቸው ነገሮች የሚሸጡበት ማርኬት ነው። እነሱን ነገሮች የሚሸጥልን ሴለራችን ማለት ነው ሃውስሆልድ ነው። it is a market where economic units or transact and exchange factors of production or inputs. ፋክተር ኦፍ ፕሮዳክሽን ኦር ኢንፑት የምንላቸው እንደ ላንድ፣ ሌበር ኤንድ ካፒታል የመሳሰሉት ነገሮች የሚሸጡበት ቦታ ፋክተር ማርኬት ኦር ኢንፑት ማርኬት ይባላል። ሴለራቸው ሃውስሆልድ ነው። ባየሩን ፈርም ሊሆን ይችላል ኦር ገቨርንመንት ሊሆን ይችላል። in this market owner of resource ማነው? ሃውስሆልድ ነው፣ ሴለሮቹ ማለት ነው። they sell their resource to business firms and
ኦር ፎር ገቨርንመንት ለሁለቱም ይሸጣሉ ማለት ነው። ሶ ማርኬቶቹን ካየን በኋላ ሰርኩላር ፍሎው ዳያግራም ምንድን ነው ስንል ኢትስ ቪዥዋል ሞዴል ኦፍ ኢኮኖሚ that shows how many ማለት ገንዘብ in terms of ብር economic resource and good and service flow through a market among the decision making units። እንግዲህ ሰርኩላር ፍሎ ዳያግራም የምንለው ሁለት አይነት ሰርኩላር ፍሎ ዳያግራም አለ። የመጀመሪያው ፈርምን እና ሃውስሆልድን ብቻ የያዘ አለ። ሌላኛው ደግሞ ሶስቱን ገቨርንመንት ኢንቮልቭ ያደረገበት አለ። ሶ ለሲምፕሊሲቲ ያክል ሌትስ ፈርስት ሲ ቱ ሴክተር ሞዴል የምንለው ፈርምና ሃውስሆልድ ብቻ የያዘ circular flow ስንመለከት where we have only household and business firm. In this case, therefore, we see the flow of goods and service from producer to household and flow of resource from household to business firm. ሁለት እንትን ላይ ከሆነ ቱ ሴክተር ሞዴል ላይ ከሆነ ጉድ ኤንድ ሰርቪስ በማን ይመረታሉ? በፈርም ተመርተው ወደ ሃውስሆልድ ፍሎ ሲያደርጉ እናያለን። ኤንድ ኢኮኖሚክ ሪሶርሶች ኦር ደግሞ እነዚህ ኢንፑቶቹ ደግሞ ከሃውስሆልድ ወደ ቢዝነስ ፈርም ፍሎ ያደርጋሉ ማለት ነው። እንትኑ ላይ ግራፉ ላይ እናየዋለን። እንደ ፎሎዊንግ ዲያግራም አሁን እዚህ ጋር ብናይ ለምሳሌ ቱ ሴክተር ሞዴል የምንለው እዚህ ጋር ፈርም እና ሃውስሆልድ ብቻ ነው ያለው ማለት ነው። ሶ አሁን ከሃውስሆልድ ብንነሳ ሃውስሆልድስ ዴይ ባይ ጉድ ኤንድ ሰርቪስ ይገዛሉ። ምን ይሸጣሉ? ፋክተር ኦፍ ፕሮዳክሽን ኦውን ያደርጉና ሴል ያደርጋሉ። እንግዲህ ፋክተር ኦፍ ፕሮዳክሽናቸውን ሴል ሲያደርጉ ለአንድ ሌበር ኦር ካፒታልን ሴል ሲያደርጉ ምን ጀነሬት ያደርጋሉ? ኢንካም ጀነሬት ያደርጋሉ ማለት ነው። ሶ እዚህ ጋር ማርኬት ፎር ፋክተር ኦፍ ፕሮዳክሽን ማለት ፋክተር ኦፍ ፕሮዳክሽኖች የሚሸጡበት ፋክተር ኦፍ ፕሮዳክሽን ማለት ለአንድ ሌበር እንደዚሁም ካፒታሎች ማለት ነው። እነዚህ የሚሸጡበት ቦታ ላይ ፈርም ባየር ነው፣ ሃውስሆልዶች ደግሞ ሴለሮች ናቸው ማለት ነው። ሶ ሃውስሆልዶች እዚህ ጋር ከሸጡ በኋላ ፋክተር ኦፍ ፕሮዳክሽኑን ፈርሞች ይገዛሉ። ፈርሞች ሲገዙ ፈርሞች እንግዲህ አሁን ላንድ ሲገዙ ምን ይከፍላሉ? ሬንት ይከፍላሉ። ሌበር ሲገዙ ዌጅ ይከፍላሉ። ካፒታል ሲገዙ ኢንትረስት ይከፍላሉ። ሶ እዚህ ጋር ፈርሞች ጎጭ ያወጣሉ ማለት ነው። ከዛ ፈርሞች ደግሞ ዘይ ፕሮዲውስ ምን ፕሮዲውስ ያደርጋሉ? ጉድ ኤንድ ሰርቪስ ፕሮዲውስ ያደርጋሉ። እሱን ይሸጣሉ። ከሸጡ በኋላ ምን ጀነሬት ያደርጋሉ? ረቨኑ ኦር ደግሞ ገቢ ጀነሬት ያደርጋሉ ማለት ነው። ጉድ ኤንድ ሰርቪስን በመሸጥ ጉድ ኤንድ ሰርቪስ የሚሸጡበት ማርኬት ፎር ጉድ ኤንድ ሰርቪስ ይባላል። ማርኬት ፎር ጉድ ኤንድ ሰርቪስ ላይ ፈርሞች ምኖች ናቸው? ሴለሮች ናቸው። ሃውስሆልዶች ባየሮች ናቸው። ሃውስሆልድ ከጉድ ኤንድ ሰርቪስን ከማርኬት ፎር ጉድ ኤንድ ሰርቪስ ሲገዙ ያው ስፔንድ አደረጉ ይባላል፣ ወጪ አወጡ። ሶ ፈርሞች ግን ጀነሬት ያደርጋሉ ማለት ነው። እንግዲህ ቱ ሴክተር ሞዴል ላይ በምንመለከትበት ጊዜ ዋናው ነገር ምንድነው? ሁለት አይነት ሃውስሆልድ እና ፈርሞች እንዳሉ፣ ሁለት አይነት ማርኬቶች እንዳሉ፣ ማርኬት ፎር ጉድ ኤንድ ሰርቪስ እና ማርኬት ፎር ፋክተር ኦፍ ፕሮዳክሽኖች እንዳሉ፣ ማርኬት ፎር ፋክተር ኦፍ ፕሮዳክሽን ላይ ሴለሩ ሃውስሆልድ እንደሆነ፣ ባየሩ ደግሞ ፈርም እንደሆነ፣ ማርኬት ፎር ጉድ ኤንድ ሰርቪስ ሴለሩ ፈርም፣ ሃውስሆልድ ደግሞ ባየር እንደሆነ ነው። እዚህ ጋር ግራፉ ላይ እንደምንመለከተው ይሄ ኦሬንጆቹ መስመሮቹ ኦር አሮዎቹ የሚያሳዩን የተለያዩ ፋክተር ኦፍ ፕሮዳክሽኖች እና የተለያዩ ጉድ ኤንድ ሰርቪሶችን ፍሎዋቸውን ነው። ይሄ ግሪን ላይኑ ደግሞ የመኒ ፍሎውን ነው ማለት ነው። ሶ ቱ ሴክተር ሞዴል በዚህ መንገድ ነው ማለት ነው። ገቨርንመንት ኢንቮልቭ አያደርግም ቱ ሴክተር ሞዴል ላይ። ሌላኛው ሞዴላችን ስሪ ሴክተር ሞዴል ነው። ሶስቱም ማለት ነው። ሶስቱም ኢኮኖሚክ ዩኒቶች ኢንተራክት ሲያደርጉ ስሪ ሴክተር ሞዴል ይባላል። እዚህም ጋር ማን አለ? እዚህ ጋር ሃውስሆልድ አለ፣ ገቨርንመንት መሀል ላይ አለ፣ ኤንድ ፈርም አለ ማለት ነው። ይሄ ስሪ ሴክተር ሞዴል የተባሉ ሶስቱ ስላሉ ነው። ሶ እነዚህ ሶስቱ ኢኮኖሚክ ዩኒቶች ሁለት ማርኬት ላይ አሁንም ኢንተራክት ያደርጋሉ። ማርኬት ፎር ጉድ ኤንድ ሰርቪስ ላይ እና ማርኬት ፎር ፋክተርስ ኦፍ ፕሮዳክሽን ላይ። እንግዲህ ሃውስሆልድ ቅድም እንዳልነው ነው። ልዩነቱ ምንድን ነው? እዚህ ጋር ሃውስሆልድ አሁንም ፋክተር ኦፍ ፕሮዳክሽኖችን ይሸጣሉ። ሲሸጡ ኢንካም ጀነሬት ያደርጋሉ። እዚህ ጋር ይሸጣሉ ምናምን ነው። ልዩነቱ ምንድን ነው? ገቨርንመንት መሀል ላይ ሆኖ ከሃውስሆልድም ከፈርምም ታክስ ኮሌክት ያደርጋል። ለፈርምም ለሃውስሆልድም የተለያዩ ሰፖርቶችን
ፕሮቫይድ ያደርጋል ነው። ገቨርንመንት ለምሳሌ ለሃውስሆልድ አንዳንድ የተለያዩ የኢንካም ሰፖርቶችን ሰፖርት ሊያደርግ ይችላል። ለቢዝነሶች ደግሞ ሰብሲዲ ሊሆን ይችላል። የተለያዩ ታክስ ሪዳክሽኖችን ሊያደርግ ይችላል ማለት ነው። ሶ ያማላይ ምንድነው ማርኬት ፎር ጉድ ኤንድ ሰርቪስ ላይ ማነው ሴለሩ ብለናል? ጉድ ኤንድ ሰርቪስን አምራቹ አይደል? ፈርም ይሸጣል፣ ፈርም ሴለር ነው። ባየሮቹ ደግሞ እዚህ 3 ስለሆኑ ሃውስሆልድም ገቨርንመንትም እዚህ ማርኬት ላይ ባየሮች ናቸው ማለት ነው። ማርኬት ፎር ጉድ ኤንድ ሰርቪስ ላይ ሃውስሆልድ ኤንድ ገቨርንመንት አር ባየር ኤንድ ፈርም አር ሴለር። እዚህኛው ማርኬት ላይ ማርኬት ፎር ፋክተርስ ኦፍ ፕሮዳክሽን ላይ ሃውስሆልድ ኢዝ ዘ ሴለር ገቨርንመንት ኤንድ ፈርምስ አር ዘ ባየር። እንግዲህ ሁለቱም ላይ እንደምናየው ከሆነ ገቨርንመንት ባየር ነው ማለት ነው። ሶ ገቨርንመንት እነዚህን ከፋክተር ኦፍ ከማርኬት ኦፍ ፋክተርስ ኦፍ ፕሮዳክሽን ኦር ከማርኬትስ ኦፍ ጉድ ኤንድ ሰርቪስ የሚገዛቸውን ነገሮች መልሶ ኢንተርም ኦፍ ኢን ዘ ፎርም ኦፍ ፐብሊክ ሰርቪስ ኦር ጉድ ፕሮቫይድ ያደርጋል ማለት ነው ለሶሳይቲው። ሶ ዩኒት 1 በዚህ ይጠናቀቃል። ጀስት ሳመራይዝ ለማድረግ ያክል ለማስታወስ ያክል እንግዲህ ዩኒት 1 ላይ ያየናቸው ነገሮች ምንድነው? ኢኮኖሚክስ ምን እንደሆነ ዴፊኒሽን ኦፍ ኢኮኖሚክስ ለማየት ሞክረን ነበር። ኢኮኖሚክስ ኢዝ a social science which study about efficient allocation of scarce resource so as to attain the maximum fulfillment of unlimited human need ነው ብለናል። አንሊሚትድ የሆነ human needን ሳቲስፋይ ለማድረግ ስኬርስ ሪሶርሶችን በተገቢ ሁኔታ አሎኬት ለማድረግ የሚጠቅመን ሳይንስ ነው ብለናል። ኢኮኖሚክስ 2 ሜን ብራንቾች እንዳሉት ተመልክተን ነበረ። ማይክሮ ኢኮኖሚክስ ዲልስ ዊዝ ዘ ኢኮኖሚክ ቢሄቪየር ኦፍ ኢንዲቪጁዋል ኢኮኖሚክ ዩኒትስ ኤንድ ኢንዲቪጁዋል ኢኮኖሚክ ቫሪያብሎች ነው። ማክሮ ደግሞ ስለ አግሪጌቱ ኦር ደግሞ ኢኮኖሚውን አዝ ኤ ሆል እሱን ኦብዘርቭ የሚያደርግ እንደሆነ ተመልክተን ነበረ። በመቀጠል ሪሶርሶች በሁለት መንገድ ካታጎራይዝ እንደሚደረጉ ፍሪ ሪሶርስ ኤንድ ኢኮኖሚክ ሪሶርስ ይባላሉ። ፍሪ ሪሶርስ የምንላቸው ለምሳሌ ፍሪ ጊፍትስ ኦፍ ኔቸር በተፈጥሮ የተሰጡ ነፃ ነገሮች ዛር አንሊሚትድ ኢን ሰፕላይ ሰፕላያቸው በጣም አንሊሚትድ ነው። ኢኮኖሚክ ሪሶርስ የምንላቸው ሊሚትድ ሪሶርስ ኦር ደግሞ ስኬርስ ሪሶርስ እንደሆኑ እና ስኬርስ እንደሆኑ ለምሳሌ ላንድ፣ ሌበር፣ ካፒታል፣ ኢንተርፕረነርሺፕ እነዚህ ፋክተር ኦፍ ፕሮዳክሽን ይባላሉ። ኦር ኢኮኖሚክ ሪሶርስ ኦር ደግሞ ስኬርስ ሪሶርሶች ይባላሉ ማለት ነው። ኤንድ ከዛ በኋላ ያየነው ስለ ፕሮዳክሽን ፖሲቢሊቲ ከርቭ፣ ስለ ቾይስ፣ ስለ ኦፖርቹኒቲ ኮስት አይተናል። እንግዲህ ፕሮዳክሽን ፖሲቢሊቲ ከርቭ ራሱ ይሄ ከርቭ ላይ ሆነን ቾይዝን አይተናል፣ ስኬርሲቲንም አይተናል፣ ስለ ኦፖርቹኒቲ ኮስትም አይተናል። ፕሮዳክሽን ፖሲቢሊቲ ከርቭ ኢዝ a curve that depicts all possible combinations of maximum output that can be produced in an economy with ጊቨን ሪሶርስ ኤንድ ቴክኖሎጂ። አንድ ኢኮኖሚ ያለውን ሪሶርስ እና ቴክኖሎጂ ተጠቅሞ ሊያመርታቸው የሚችሉ ማክሲመም ፖሲብል ኮምቢኔሽን ኦፍ ጉድን ኤንድ ሰርቪስን የሚያሳየን ከርቭ ነው። ፕሮዳክሽን ፖሲቢሊቲ ከርቭ ላይ ሆነን ቾይዝ እያንዳንዷን ከአንዱ ፖይንት ኦፍ ዘ ግራፍ ቱ ዘ አዘር ፖይንት ኦፍ ዘ ግራፍ አሎንግ ዘ ሴም ግራፍ ላይ ሙቭ በምናደርግበት ሰዓት ቾይዝን አይተናል፣ ፕላስ ኦፖርቹኒቲ ኮስትን አይተናል ቢኮዝ ኦፍ ዘ ዳውንዋርድ ስሎፒንግ ኦፍ ፕሮዳክሽን ፖሲቢሊቲ ከርቭ ኤንድ ኦልሶ ኦፖርቹኒቲ ኮስትንም አይተናል። ኦፖርቹኒቲ ኮስት እየጨመረ እንደሚሄድም አይተናል ማለት ነው። ኢኮኖሚክ ሲስተም ላይ ስንመጣ ኢኮኖሚክ ሲስተም ሌጋል ኦር ኢንስቲቱሽናል ፍሬምወርክ ዊዝን ዊች ቬሪየስ ኢኮኖሚክ አክቲቪቲ ቴክስ ፕሌስ። ኢኮኖሚክ ሲስተም የምንላቸው ነገሮች ምንድናቸው? ሌጋል ኦር ኢንስቲቱሽናል ፍሬምወርክ ነው ስታብሊሽ የተደረጉት ኢን ኦርደር ቱ አንሰር ዘ ቤዚክ ኢኮኖሚክ ኩዌሽንስ ነው ብለናል በቀደም ላይ። ቤዚክ ኢኮኖሚክ ኩዌሽን የምንላቸው ደግሞ ዋት ቱ ፕሮዲውስ፣ ሃው ቱ ፕሮዲውስ ኤንድ ፎር ሁም ቱ ፕሮዲውስ የሚሉትን ነገሮች መልስ ለመስጠት የተቋቋሙ ሲስተሞች ኢኮኖሚክ ሲስተም እንለዋለን። 3 አይነት ኢኮኖሚክ ሲስተም አለ። ማርኬት ኢኮኖሚክ ሲስተም፣ ኮማንድ ኢኮኖሚ ሲስተም አዞላስ ሚክስድ ኢኮኖሚክ ሲስተም እንዳለ ለማየት ሞክረናል። መጨረሻ ላይ ክሎዝድ ኢኮኖሚ ላይ 3 አይነት ዲሲዥን ሜኪንግ ዩኒቶች እንዳሉ ሃውስሆልድ፣ ፈርም ኤንድ ዘ ገቨርንመንት የሚለውን አይተናል። Thank you for listening. Thank you.